መጀመሪያ በባህላዊ መልኩ ጥጥ ዛሃዎችን እንሰራለን። አሁን ደግሞ ክሮች የተለያዩ ክሮችን አልጋ ልብስ መጋረጃ የተለያዩ ልብሶችን እያመረትን እንጠቀማለን። ቀጣይ ደግሞ እነዚህን ወደ ተሻለ ቀይረን አይደለም ለኛ ወደ ሌላ ቦታ ላሉ ስራ ወጣት ሁሉ እንዲሰራ የማድረግ እቅድ ነው ያለን እና ባጭሩ እንደ አውራምባ ስራ መናቅ የለብንም። ሁሎችንም ስራ የሁላችን ሆኖ ሰርተን ማደግ አለብን እንጂ ቁጭ ብለን መመኘት የለብንም ብለን ነው የምናምነው። ለሰው ልጆች መጥፎ እይታ ነገሮችን ማስወገድ ያለብን ሰርቶ ማደር ኃጢአት አይደለም ብለን ነው የምናምነው እና ከክፉ ነገር ላይ ይጠብቃል ስራ ላይ ተወደ